የምወዳችሁ የኤልሳ ደጀኔ ዩቲዩብ ተከታታዮች እንኳን በሰላም በፍቅር ወደ ቻናል የመጣችሁ ስለምትሰጡኝ አስተያየት ስለምታበረታቱኝ አይዞሽ በርቺ ጠንክሪ ጎበዝ ብላችሁ ለምታበረታቱኝ በሙሉ ምስጋና ከልብ ነው። አመሰግናለሁ። አሁንም የእናንተ አስተያየት ነውና የሚያጠነክረኝና የሚያበረታት አሁንም አስተያየታችሁን እንደምትሰጡኝ አልጠራጠርም። እወዳችኋለሁ፣ አከብራችኋለሁ በጣም 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 ከልብ እና ዛሬ ደግሞ የሩዝ ሙበኸር ወይም ሩዝ መንዲ በስቶፍ እንሰራለን ማለት ነው። ተከታተሉኝ። ዛሬ እሳት ላይ አይደለም የምንጥደው፣ በስጋ ነው የምንሰራው። በደንብ ተከታተሉኝ፣ ትወዱታላችሁ። አመሰግናለሁ። ወደዳችሁ ተመልሰን መተናል። አሁን ወደ ስራው እንገባለን። የሚያስፈልጉትን ነገሮች እናያለን ማለት ነው። ስጋ ያስፈልገናል። ስጋ ነው እንደዚህ በዚህ መልኩ ቂቤ ነው በደንብ ይታያችሁ። እንደዚህ ላድርገውና ቂቤ ያስፈልገናል። ይሄ ደግሞ ዛፈራን ያስፈልገናል፣ ከለር ማለት ነው። እዚህ ጋር ደግሞ ብላክ ፔፐር ማለት ቆንጆ በርበሬ ያስፈልገናል። ይሄ ደግሞ ጨው ነው እና ይሄ ማጂ ነው። ሩዛችንን ደግሞ በእንደዚህ መልኩ አጥበን ዘብዝፈናታል እና እዚህ ውስጥ ነው የምንሰራው ማለት ነው። አሁን ተከታተሉኝ በደንብ። እቺ አሁን ቁራጭ ነው። ይሄንን አሁን እንቀላቅላለን። ጨው አብረን እንቀላቅላለን ማለት ነው። እናደርገው ቀላቅለን ስለምናደርገው ማለት ነው። እና በኋላ ደግሞ እናት ነው ሳይበዛ ጮማ ስላለው ትንሽ ቅቤ እንቀባታለን ማለት ነው። ሳይበዛ ዶሮ ቢሆን በደንብ እንቀባዋለን ማለት ነው። ጮማ የራሱ ስላለው ብዙም አያስፈልገውም። አይጓል ዳችሁ አሁን ውሃውን ነው የምንሰራው ማለት ነው። እዚህ ጋር ማጂ አለን። ማጂ እንደዚህ አድርገን ሰባብረን እናደርጋለን ማለት ነው። ጨው አለ እንደዛ እና ቂቤዋን በኋላ እናደርጋታለን ማለት ነው። ከዛ ምንድነው የምናደርገው? ሌላ ምንም ነገር አናደርግም። የተወደዳችሁ የፈላ ውሃ እዚህ ላይ እናደርጋለን ማለት ነው። የፈላ ውሃ እዚህ ላይ እናደርግና የፈላ ውሃ አድርገን መስልና ያው አጥለናል። አሁን እዚህ ላይ እናደርግና ሩዛችንን ሩዛችን ገና እዛ የምናደርገው ምንድነው? ይሄንን እዚህ ላይ በደንብ በቃ ነው አረግን እዚህ ላይ እናደርግና ቅድም ያንተባለውን ቂቤ እናደርግበታለን። ውዶችዬ ባችንን አድርገናል። አሁን ምንድነው የምናደርገው? እንትን እንላለን ማለት ነው።
ነው ወጣችን እናረግና አሁን ይሄንን በእንደዚህ ይሄንን እናደርጋለን ማለት ነው። አሁን ስጋችንን እናመጣና እዚህ ላይ እናደርገዋለን። ከዛ ይሄንን እንደዚህ አድርገን እንጠቀልላለን ማለት ነው። ምንም አይነት ችግር እንዳይወጣ ማለት ነው። ይሄ ውዶችዬ ጠቅልለን እንደዚህ አሳምረን ጨርሰናል። አሁን ይሄንን ፍሮም ውስጥ እናደርገዋለን፣ ስቶቭ ማለት ነው። ከዛ ያው ውጤቱ መጨረሻ ላይ እናየዋለን። እስከ 1 ሰዓት እናደርገዋለን ማለት ነው። ይሄ ውዶችዬ በዚህ መልኩ ደርሳለች። አሁን እንትን እንላለን እናጥበዋለን ማለት ነው። ችን መሀል እናደርግና ደግሞ ስጋውን እናደርጋለን። ከዛ ክሰላችንን እናመጣለን። ይሄ ወደችዬ እቺ እሳታችንን አንጥተን እዚህ ውስጥ እናደርጋታለን። ከዛ ምንድን ነው የምናደርገው? ዘይት እናደርግና ይሄው ይሄው የተወደዳችሁ ይመስላል።